ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም እንደተለመደው አዲስ ተከታታይ ታሪክ የላችሁ መጥቻለሁ። የታሪኩ ርዕስ ጽናት ይላል። ጽናት ክፍል 1። የከተማ ገጠር ውስጥ መኖር እኮ ከባድ ነው አለች ጽናት እንደ ልማዷ በእጅ የምትያዘውን ሬዲዮ ለመስራት እየታገለች አንድ ስትል ዊልቸር ላይ የተቀመጠች ማየት የተሳናት ታላቅ እህቷ በጸሎት እንደ ጽናቴ አሁን የምኖረው ከተማ አይደል እንዴ? ደግሞ አነጋገርሽ ሁለት መልክ ያዝ አለቻት። ጽናትም አይ ጸሎቴ ባክሽ አንዳንዴ የሌለ ነገር ያናስዘኛል መሰለኝ አለችና ሬዲዮኑን መታ አረገችው። እሱም በዱላ ይሰራ ይመስል መስራቱን ቀጠለ። ጽናት ወይ ይህ ፕሮግራም አላመለጠኝም አለችና ሬዲዮኑን ወደ ጆሮዋ አስጠጋችው። እንደው ወደ ጆሮዋ ማስጠጋት ልማድ ሆኖባት እንጂ ሬዲዮኗ ድምጽ ከእነሱ ቤት አልፎ ጎረቤት ይሰማል። ጎረቤት የላቸውም እንጂ ቢኖራቸው ኖሮ ሬዲዮን ውስጥ አንድ ጎርናና ድምጽ ያለው ተወዳዳሪ የሌለው ደራሲ ስለ ድርሰቱ ምርቃት ለድርሰቱ ምርቃን በተዘጋጀው መድረክ ላይ ቆሞ የሚናገር ይመስላል። የእነ ጽናት ቤት ሬዲዮን ውስጥ ከሚያወራው ሰው በቀር ምንም አይሰማም። ይህ ታዋቂ ደራሲ ከታዳሚዎቹ ጭብጨባ በኋላ ወሬውን ቀጠለ። ሰላም ጤና ከአክብሮት ጋር ይድረሳችሁ። ስለ መጽሐፌ ከማውራቴ በፊት ስለ ድርሰት አንዳንድ ነገር ልበላችሁ። ሁላችሁም እዚህ ዓለም ላይ ስንኖር የፈጠረን አምላክ አለ ብለን በማሰብ ነው እና ለምሳሌ አውሮፕላን የሰራው ሰው ከወፍ ነው። ከአሰራር ብልሃቱ የተማረው መኪና የሰራው ሰው ከሰው ውስጣዊ ሆድ እጋ አካል ተነስቶ ነው መኪናውን የሰራው። ሌሎችም እንደዛው ደራሲው ከህይወቱ በመነሳትና ፈጠራን ካለው ፈጣሪ ህይወትን በመውሰድ ነው የሚደርሰው። ልዩነት ፈጣሪ የፈጠራቸውን ፍጥረታት በእውን አሉ፣ እኛ የፈጠርናቸው ደግሞ በመናብ አሉ። እኚህ መናባችን ውስጥ ያሉት ሰዎች በአካል ማምጣት በጭራሽ አንችልም። ለምሳሌ እኔ በምጽፈው ድርሰት ውስጥ 3 ሜትር ቁመት ያላት ጸጉር እስከ እግር ጥፍር የሚደርስ አፍንጫዋ በጣም ትንሽ፣ አይኗ በጣም ትልልቅ፣ እጅና እግር የአራስ ህፃን መጠን ያላቸው ስትሄድ አንካሳ ሴት በመናቤ ፈጥሬ መጽሐፍ መብቴ ነው። ታዲያ እኔ መብቴ የግሌ ነውና በገላትም ባኖራትም ባሳመማትም ባድናትም ባስቆዝማትም ክፉ ባረጋትም ደግ ባረጋትም መብቴ ነው። በተቃራኒው ቁመቷንም አጭር አርጌ ጸጉሯን ረዥም ማረግ መብቴ ነው። ብዙ አፍቃሪ ወንድ ወይም ወንድ የማይጠጋት ማረግም የኔ ውሳኔ ነው። በእርግጠኝነት ይቺ የነገርኳችሁ ሴት በመናባችሁ አስባችኋት ግን በአካል የለችም። እኔ በመናቤ የሳልኳት ሰው እንኳን እሷን አምጦ ብትሉኝ አላመጣም፣ ግን በሀሳባችሁ አኑሪያታለሁ። ምክንያቱም የእኛ ስልጣን እዚህ ድረስ ስለሆነ ነው። ፈጣሪ ግን ካሻው አሁን በዚህ ሰዓት ከሁለት ቁመት አብዝቶ ከነሳቸው ሰዎች መጀመሪያ የገለጽኳቸውን 3 ሜትር ቁመት ያላት እንስት ፈጥሮ እና ህይወት ሰጥቶ ማኖር ይችላል። እኔም የሆነ ደረጃ ድረስ መሄድ እችላለሁ። ፈጣሪ በአንድ እንስት ማህፀን ውስጥ ይችን ሴት ቢጸንስ እኔ በሀሳቤ ይችን ሴት ጸነስኩ ይባል። ታዲያ ይች ሴት ፈጣሪ በውልደት ወደ እዚህ ዓለም ሲያመጣት እኔ የእሱ ተፈጣሪ ደራሲ ይች ሴት በመናቤ አርግዤ በብዕሬ እወልዳታለሁ። እኔም በሀሳቤ እሷን በእኩል ህመም እናስተናግዳለን። ይህ ከልኮ ዘንድ ስለ ድርሰቴ አንዳንድ ነገር ልበላችሁ። ያው ይህ መጽሐፍ በእውነት ብዙ ዋጋ አስከፍሎኛል። ውስጡ ያለው ሀሳብ ተወዱታላችሁ ብዬ አስባለሁ። አመሰግናለሁ ሲል የታዳሚ ጭብጨባ አጀበው። በመሃል የሙዚቃ መሳሪያ ድምጽ ገባና የፕሮግራሙ አቅራቢ ሰው አመስግኖ ተባባሪ አቅራቢው አብራችሁ እንድትቆዩ በአክብሮት ጋብዛለን አለች። ወደው የሙዚቃ ክላክሲው ተሰማ። ረዥም ደቂቃዎች ካስቆጠረ በኋላ የፕሮግራሙ መሪ ድምጽ ተሰማ። ተመልሰናል። አድማጭ ተመልካቾቻችን፣ አሁን በመቀጠል የደራሲ መሐመድ
ሳላዲን ባለቤት የሆነችው ወይዘሮ ከድጃ ኢብራሂም ንግግር እንድታደርግ በማማከር እንጋብዛለን አለ ወንዱ አቅራቢ። ከዛ ጭብጨባ ተከትሎ መድረክ ላይ እንድትወጣ አበረታቷት። ጭብጨባ የደራሲ መሐመድ ሳላዲን ሚስት በሙዚቃና በጭብጨባ ታጅባ ወደ መድረክ እየሄደች ይመስላል። ከደቂቃዎች በኋላ መድረክ ላይ ወጥታ ወደ ማይኩ ተጠጋች። ሰላም እንዴት ቆያችሁ አለች። ከዛ በኋላ ጭብጨባው አጀባት። እሷን በመጀመሪያ በመሀል እና በመጨረሻ ጥሉ ለማይጥለን አምላክ አልሐምዱሊላህ። እኔ ምን ማለት እንዳለብኝ አላውቅም። ማሚዬ ሁሌም ጥሩ ስራ ለመስራት እንደጠረ ነው። እሱ ለእኔ ለልጆቹም እንዲሁም በዙሪያው ላሉ ሰዎች ሁሉ ጥሩ ሰው ነው። ይህ የጻፈው መጽሐፍ በህይወታችን ተስፋ ለቆረጡ ሰዎች የህሊና ብርታት ይሆናል። ይህ መጽሐፍ በቃ አንብባችሁ ተረዱት። ምንም ማለት አልችልም፣ አመሰግናለሁ አለች። ሁሉም አጨበጨበ። ሴቷ የፕሮግራም አቅራቢ እናመሰግናለን ወይዘሮ ከድጃ። ተመልካቾቻችን እና አድማጮቻችን ፍቅርን እና ሰላምን እንዲሁም ደስታን እንድሰጣችሁ እየተመኘን ፕሮግራሙን በዚሁ እንዘጋለን አለች። ወንዱ አቅራቢው መልካም ጊዜ፣ ሰናይ እለታት እንድታሳልፉ እንመኝላችኋለን አለ እና ፕሮግራሙ አበቃ። ጽናት ወይ ደስ አይሉም። በጸሎቴ እንዲህ አይነት ፍቅር ሲኖር አለ እንጂ የእኛ አባት አለችና አንገቷን አቀረቀረች። ጽናት አባት እና እናቷን በፎቶ እንጂ በአካል ያየቻቸው ማስታወስ በማችልበት የጨቅላ እድሜዋ ላይ ነው። ጸሎት ግን በትንሹ ታስታውሳቸዋለች። እሷም እውነትሽን ነው ጽናቴ፣ የእኛ አባት እኮ በጭራሽ ሰው አይደለም አለች። ሁለቱም አይምሮ ውስጥ የአባታቸው ርኩስነት ታስታውሳለች። ጽናት እህቷ በጸሎቴ በነገረቻት መሰረት በጸሎት ደግሞ አይኗ ባየው መሰረት አስታወሰው። ፊታቸው ጭር አለ። በጸሎት በሀሳብ ጭልጥ አለች። ያስባት ስለ እናታቸው የሞት ቀን ስለሚወዱት እናታቸው አሰቃቂ ግድያ እና ስለ ጉዳዩ አባታቸው ነበር። ጊዜው 11 ዓመታት አስቆጥሯል። እናታቸው ያኔ ጽናት ወልዳ አራስነት ጨርሳ የጽናት ክርስትና በዓል በተከበረበት ጊዜ በጸሎት ያን ጊዜ 5 ዓመቷ ነበር። በጊዜው የጽናት የክርስትና ቀን ስለሆነ ሁሉም ደስተኞች ነበሩ። እናታቸው ከሰፈራቸው ባለ ሀብት ገንዘብ ተበድራ በደመቀ መልኩ አክብረው ነበር። አባታቸው ለድግሱ አልገኝም ብሎ ወደ እህቱ ቤት ሄደ። የአባታቸው እህት የሰይጣን አለቃ ባህሪ ያላት ሴት ናት። አባታቸው እናታቸውን ካገባ በኋላ ሚስት ግን ከሌላ ወንድ ጋር አየዋት፣ እሷ በጭራሽ ላንተ ፍቅር የላትም በማለት በመከረችው መሰረት በጸሎት ሆዷ ውስጥ ያለች ልጇ የኔ አይደለችም በማለት የነዘንዛት እና የጨቀጭቃት ነበረ። ውድ ቻናል ቤተሰቦች ክፍል 1 እዚህ ጋር ያበቃል። ታሪኩ ከተመቻችሁና ቀጣይ ክፍል በፍጥነት እንዲለቀቅ ከፈለጋችሁ ላይክ እና ሰብስክራይብ ማድረግ አትርሱ።